አንድ ነገር ከሰራን በኋላ ወዲያውኑ በጭንቅላታችን ለምን እንደዚህ ሆንኩ ወይ አደረኩ የሚል ስሜት የሚሰማን ከሆነ ምናልባት ሪስክ ያለው ቴክስት ወይም ደግሞ የማይመች ቀልድ ቀልደህ አሊያም ወደፊት የምናስበው ማንነታችን አሁን ካለው ጋር እያስተያየን ሊሆን ይችላል። እንኳን ደህና መጣችሁ። ጸጸት በሹክሹክታ በጭንቅላታችን ውስጥ ነው ማለት ነው። ይህን ማድረግ ነበረብህ እንዲህ ብትል ኖሮ የሚል ስሜት። ነገር ግን ጸጸት ጠላታችን አይደለም ብላችሁስ? እንዲያውም ሚስጥራዊ መሳሪያ ቢሆንስ? ፈላስፋው ሶረን ኪርኬጋርድ በአንድ ወቅት እንደተናገረው ሕይወትን መረዳት የምንችለው ወደ ኋላ ብቻ ነው፣ ነገር ግን ወደፊት መኖር አለበት ይለናል። ጸጸት አእምሯችን ያለፈውን ነገር ለመረዳት መሞከር የወደፊቱን እንድንናፍቅ ለማድረግ ነው። ለምን በነገሮች እንቆጫለን? መጸጸት በመሰረቱ የአእምሮ የጥራት የቁጥጥር ክፍል ነው። ይህም የኤችኤም ስህተቶችን በመተንተንና እንዳንደግማቸው ለማረጋገጥ ነው። በስነ ልቦናዬ በተቃራኒ ፋክቲካል አስተሳሰብ በመባል ይታወቃል። ሊከሰቱ የሚችሉ አማራጭ እውነታዎችን በምናስብበት ጊዜ ሁለት ተቃራኒዎች አሉ። ወደ ላይ ተቃራኒዎች ምን ነው ይህም በተለየ መንገድ ባደርገው ኖሮ የሚሉ፣ እንዲሁም ወደ ታች ተቃራኒዎች ኡፍ ያ የከፋ ሊሆን ይችላል የሚሉ ናቸው። ጸጸታቸውን በገንቢነት የሚጠቀሙ ሰዎች በጊዜ ሂደት የተሻሉ ውሳኔዎችን ይወስናሉ። ነገር ግን በተቃራኒው ያልተጠቀሙበት ሰዎች መጨረሻ በሌለው የጸጸት አዙሪት ውስጥ ይጣበቃሉ። ታዲያ እንዴት ጸጸትን እንቀንስ? መጸጸት ስህተቶችን ማጥፋት አይደለም፣ በምትኩ ራሳችንን ሳናጋልጥ ከዛ የመማር ሂደት ነው። አንደኛ እይታን ማስተካከል። ያለፉ ማንነትን ጥሩ ትርጉም እንዳለው ነገር ግን ትንሽ ፍንጭ የለሽ ገጸ ባህሪ አድርገህ አስብ። አሁን የምታደርገውን ሁሉ መረጃው አልነበረም፣ ስለዚህ ተበላሽቷል ብለህ አታስብ። ሁልጊዜ መሞከር የተሻለ ነው። እናም ካለፉት እውቀቶች መርጫለሁ ብሎ ማሰብ ነው። ጥናቶች እንደሚያሳዩት ራስን ከመተቸት በበለጠ ፍጥነት ከጸጸት መንገድ እንዲያገግሙ ይረዳቸዋል። ሁለተኛ ፍጹምነት ተረት መሆኑን መቀበል። ጸጸት አንድ በጥቅስ ያልተጠቀሰ ፍጹም ምርጫ እንዳለ ሊያሳምን ይወዳል። ነገር ግን እዚህ ላይ አንድ ሴራ አለ። እያንዳንዱ ውሳኔ ከጥፋቶች ጋር ይመጣል። ምርጫ አለማድረግ እንኳን ምርጫ ነው። ስለ ምርጫ ፓራዶክስ ሰምተው ያውቃሉ? ብዙ አማራጮችን ባገኘን ቁጥር የምንመርጠው ሁሉ የምንጸጸትበትን እድል ይጨምራል። ስለዚህ በቀጣይ ጊዜያት በመናስብበት ጊዜ እኛ የመረጥነው እንጂ ፍጹም የሆነ ምርጫ እንደሌለ ማወቅ ያስፈልጋል። ሶስተኛ ራስን መጠየቅ። አብዛኛው ጸጸት በጊዜ ሂደት ይጠፋል። ባለፈው ሳምንት የተናገርከው አሳፋሪ ነገር ምናልባት በሌላው የአእምሮ ትውስታ ውስጥም ላይኖረው ይችላል። አራተኛ ጸጸትን እንደ ቅጣት አለመመልከት። ጸጸትን እንደ ቅጣት ከመመልከት ይልቅ በጨዋታ ውስጥ እንደ መማሪያ ደረጃ አድርገው ማሰብ ያስፈልጋል። በቀጣይ ጊዜያት እንዴት በተሻለ ሁኔታ መጫወት እንደሚችሉ ማስተማር ነው። ጸጸትን በምንመረምርበት ጊዜ ኒውሮሳይንስ አእምሯችን ከውሳኔ አሰጣጥና ከስሜታዊ ቁጥጥር ጋር የተያያዙ የነርቭ መንገዶችን ያጠናክራል። ስለዚህ መጸጸት ህመም ብቻ ሳይሆን በድብቅ የማደግም ሂደት ነው። በቀኑ መገባደጃ ላይ መጸጸት ለምርጫው ለወደፊት ጉዞና ስለ ወደፊት ህይወታችን እንደምናስብ ማረጋገጫ ነው። ነገር ግን እንዲያገተን መፍቀድ የለብንም። በምትኩ ወደፊት የምናመሰግንበትን ውሳኔ ለመወሰን መጠቀም ያስፈልጋል። ነገር ግን ይህ ባይሆን ማርክስ ኦሬሊየስ እንደተናገረው ነገሮችን ለመተው ዝግጁ መሆን ያስፈልጋል። የዛሬው ቪዲዮ ይሄን ይመስላል።